እዴ ጫኔ አንተ ነህ እንዴ? አዎ እቺን የምርጫ ወረቀት በር ላይ እንድትለጥፍልኝ ብዬ ነው። የምርጫ ወረቀት ደሞ ፖለቲካ ውስጥ ገባህ? እና ታዲያ ምን የሀገረ ሙቀጫ ፕሬዝዳንት ለመሆን አይን አውጣ መሆን ብቻ ነው ቅጹ የሚጠይቀው? አይ ጫኔ አንተ እኮ የዋህ ነህ፣ አይን አላወጣህም እንዴ። አትተማመንብኝም ማለት ነው? ይቅና በቃ አጨቅጭቀኝ። ቆይ ግድ የለም አሳየዋለሁ። ማን ነው የመጣው? ጫኔ ነው። ምርጫ ልወዳደር ነው እኮ ነው የሚለኝ። አረ ጫኔ ምርጫ ውስጥ ገባ ነው የምትለኝ? አዎ ባክሽ፣ ያው የዚህን ሀገር ዴሞክራሲ ጠልቆ ሲረዳ ዘሎ እንደገባበት ዘሎ ይወጣታል። እንዴ ለጉድ በሉ አውራጃ ነው የሚወዳደረው? ታዲያ ወሮ በሏት አይደል እንዴ? ሙሉ በሙሉ አካተቷት እኮ። ወይ ጉድ! እዛ ሄዶ መግለጫ ሲሰጥ እንደባለፈው ምስኪን ተወዳዳሪ እንዳያረጉት ብቻ። ዘረኝነትን ማስቆም አለብኝ። ዘረኝነት የድንቁርና ልብ ምት ነው። አባቶቻችን ዘረኞችን ድባቅ መጥተው እንደሸኟቸው እናንተም እኔም በመምረጥ ዘረኝነትን አብረን እንዋጋ። ሻፒሮ ተርጉምላችሁ። አሳራ ጡንበጠጡ ሃያ ኢሜሎ ሃራ ቅንጨሎ ፓታሎ ሁ ራፓታታካቻ ማናከ በለው እንዴ እንዲህ መሮጥ እችላለሁ። እንደውም አሜሪካ ሄጄ ሯጭ ነው መሆን ነው።